Then God said, let there be light, and there was light. እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ ይላል። አሁን ይሄ የቃሉ ኃይል ፓርት 2 ነው። ብርሃን ይሁን አለ፣ ብርሃንም ሆነ ይላል። አያችሁ፣ በእግዚአብሔር ቃል ነው እንደዚህ አይነት ድንቅ ብርሃን የተፈጠረው። የእግዚአብሔር ቃል 3 አይነት ባህሪያት አሉት። የመጀመሪያው የመፍጠር ኃይል ክሪኤቲቭ ፓወር ይባላል። ሁለተኛው የመቀየር ፓወር፣ ይሄኛው ትራንስፎርሚንግ ፓወር ይባላል። ሶስተኛው የማዳን ፓወር ወይም የማዳን ኃይል ሴቪንግ ፓወር ይባላል። ከዛ በመቀጠል ሌላ 3 ባህሪያቶች አሉ። የመጀመሪያው የእግዚአብሔር ቃል ኃይለኛ ነው። he is powerful። ሁለተኛው የእግዚአብሔር ቃል እውነተኛ ነው። he is true። ሶስተኛው የእግዚአብሔር ቃል መንፈሳዊ ነው። he is spiritual። አያችሁ፣ የእግዚአብሔር ቃል ኃይለኛ ነው። የእግዚአብሔር ቃል መንፈሳዊ ነው። የእግዚአብሔር ቃል ጉልበት ያለው ምንድነው? እውነት ነው። ኃይለኛ ነው፣ እውነት ነው፣ መንፈሳዊ ነው። ሲፈጥር እንደነገርኳችሁ ታታታታ ብርሃን ይሁን ስል ብርሃን ታታታታ፣ ጨለማ ይሁን ስል ጨለማ ታታታታ፣ ሲከፍት እንደዛው፣ ሲያድን እንደዛው። ኃይሉ ታላቅ ነው። መልእክትን ሰምታችሁ ስትጨርሱ እንደተለመደው ታታታ ብላችሁ ጻፉ። በሩ ታታታ ብሏል። በዚህ ቃል ሰላማችሁ ይብዛ። ሻሎም